ዳንኤል ክብረት ፋኖን ተቀላቀለ። የአብይ ሚስጥር አወጣ ጉድ። ዳንኤል ክብረት አሁን ላይ በደረሰ መረጃ መሰረት ከፋኖ ጎን ሆኖ ጠቅላዩን እየተዋጋ እንደሆነ መረጃዎች በስፋት ደርሰውናል። አብይ አህመድ አሁን ላይ የሚያደርገው ጠፍቶታል። በዝግ ስብሰባ መክሯል። ምንድነው የመከረው የሚለውን እንቃኘዋለን። ዳንኤል ክብረት እንግዲህ እንደነገርናችሁ አማራ ክልል ለስብሰባ በሄደበትም ሲታገት እሱም አሁን ላይ እኔ በጣም ምርር ብሎኛል፣ እጅ መስጠት በእጅጉኑ እፈልጋለሁ፣ እናንተ ጋር 15 ቀን አቆዩኝና ከዛም እምነት ካገኛችሁ ከናንተ ጋር ልቀላቀል ባለው ጥያቄ መሰረት 15 ቀናቱ ሞልቶ ነው በይፋ የተቀላቀለው። እውነት መሆኑን አረጋግጦላችኋል። ይሄ ነገር እንዴት ተከሰተ? ምን አይነት ድራማ ነው የሚለውና አሁን ላይ ጠቅላይ ያሉበት ሁኔታ፣ ሌሎችስ ባለስልጣናት በምን አይነትም ሁኔታ ላይ ይገኛሉ የሚለውን ሁሉንም እንዳሰሰዋለን። አድማጮቼ በዛሬው ቆይታችንም አንጀት የሚያርስ መረጃ ለፋኖ ስንነግር ለአገዛዙም አሁን ላይ አጎብዳጆች ደግሞ መርዶ የምናሰማችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር እንዲሁም ኮሜንት ላይ የተሰማችሁን ሐሳብ አስተያየትና ድል ለፋኖ ይሁን እያላችሁ አስፍሩልን። ቀጥታ ወደ ያስኩላችሁ ዝርዝር መረጃ ጉዳዮች በዚሁ አለፍኩኝ። መልካም ቆይታ ይሆንላችሁ። ዳንኤል ክብረት አሁን ላይ በይፋ ፋኖን መቀላቀሉም ተዘግቧል። ዳንኤል ክብረት ከሰሞኑን ወደ አማራ ክልል ለስብሰባ በሄደበትም እንደተማረከና ከዛም በኋላ እሱን ሊገድሉት ሲሉ እኔ ለ15 ቀን ከእናንተ ጋር አቆዩኝ እየቀለባችሁ ምንም ነገር የተለየም ቅንጦት አልፈልግም። ከዛም በኋላ ከ15 ቀናትም በኋላ ካለፈም በኋላ እምነት ካገኛችሁብኝ ከእናንተ ጋር ቀላቅሉኝ፣ የመጠቅማችሁ ሰው ነኝ። ከገደላችሁኝ ምንም እናንተ የምትጠቀሙት ነገር አይኖርም። በህይወት ካለው ግን እናንተን ረዳችኋለሁ። ወደ 4 ኪሎ ለምታደርጉ ጉዞም እግር በእግር እንድትከታተሉና ሁላችሁም ተባብራችሁም ድንበሩን ተሻግራችሁም ቤተ መንግስቱን እንድትረግጡ አደርጋችኋለሁ። ምክንያቱም የጠቅላዩ አማካሪ ስለሆንኩኝ ሁሉንም ስልቶች፣ ሁሉንም ነገሮችና ምስጢራዊ ስትራቴጂዎችን ጠንቅቄ ያውቃለሁ በማለትም ዳንኤል ክብረት ለእስክንድር ነጋ ቃሉን ይሰጣል። እስክንድር ነጋም በዚህ መሰረት ለታማኝ አገልጋዮች ለ15 ቀናትም ታስሮ ሽንት ሲሸና ብቻ እየተፈታ ምግብ እንኳን ሳይቀር እያጎረሱትም በጥብቅ እየተከታተሉ ይጠብቁታል። ታዲያ ማይደርስ የለምና ይሄ 15 ቀን ይደርሳል። 15 ቀኑ ከደረሰ በኋላ በእጅጉኑ እምነት ያገኙበትና ባኳሃኑ በሙሉ እንደተለወጠ የተገነዘቡት እስክንድርና ዘመነ ካሴ በይፋ አሁን ላይ አብረን መስራት እንችላለን ብለዋል። ገና ስምምነት እንዳደረጉም ትልቅ ስጦታ ሰጥቷቸዋል። ይህም ስጦታ ሚስጥራዊ ሰላይ ውስጣቸው ላይ እንዳለና ፋኖ መስሎ መከላከያ የሆኑ አባላትን ስም ዝርዝር አስረክቧቸዋል። ይሄን ስም ዝርዝር ማወቃቸው ለፋኖ በእጅጉን ይጠቅማቸዋል። ምክንያቱም እግላቸውን እያደናቀፈላቸው ያለው ጠላት ከሩቅ አይመጣም እንደሚባለው አይነት ሰዎች ስላሉ እነሱን ማስወገድ በቅድሚያ ይቀድማልና እነሱን ማስወገዱን ተይዞበታል። ትላልቅ የሆነ በይፋም አሁን ላይ ትልቅ ሰበር መረጃዎችም ተደግፈውም አሁን ላይ በዳንኤል ክብረት አማካኝነት ለፋኖ እየተሰጡና ትላልቅ ሰነዶች በፋኖ እጅ እየገቡ ይገኛል። ይህ እጅግ በጣም ደስ ይላል። አድማጮቼም ደስ ካላችሁ ኮሜንት ላይ ደስ ብሎናል እያላችሁ አስፍሩልን እያልን ለዛሬ ያስኩላችሁን ጥንክር በዚሁ አበቃው። ሰላማችሁ እንደ ምድር አሸዋ ብዝት ይበልላችሁም። ስላዳመጣችሁኝ አመሰግናለሁ። ቸር ቆዩልን።